ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራ፣ ጤንነት ሁሉ ሰላም ነው? ከኛ ጋር አልሐምዱሊላህ አለንላችሁ። እንግዲህ ዛሬ ያለሁት ባዶ ክላስ ነኝ። ድምጽ ያስተጋባል። ሰላም እዚህ ምድር ናት። ያው እኔ ስለቆምኩ ማለት ነው የማትታያችሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኛ ደህና ነን አልሐምዱሊላህ አለንላችሁ። በሉ ያበናት ሰብስክራይብ እያደረጋችሁ አበረታቱ። እኛ እንደሃለን ምርጥ ሸቃላዎች ነን። ስለዚህ መበረታታት ይገባናል ማለት ነው። አበረታቱ። የስራ ሰው ነው እናንተ የምነካችሁ። ላይክ አርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አርጉ እላችኋለሁ። ይመጣል እናንተ ይሄ ጅብሰን እና ዛሬ ግድግዳ እያጸዳሁ ነው እላችኋለሁ። የኔስ ከመዳም ቤት በምን ይተናነሳል? ባጸዳው ምን ይለዋል? ይብሪ ሙላችሁ በእናንተ ጀርባ ነው ያረኩት እንትኑንና ውሃው ማለት ነው። እና ይኸውላችሁ እንደዚህ እያጸዳሁ እገኛለሁ። ባለፈው የተከራየችዋ ታቋታላችሁ ነቢያ ሕፃን ስለነበራት በጣም ቆሽሿል ግድግዳውና ስትወጣ እንደወጣች ያጸደዋለሁ ስል ቶሎ ገባችብኝ ሌላዋ ማለት ነው። ሴት ነው ማከራዩ ሁኔታ ታውቃላችሁ። ከዛ ያቺ ስትገባ ደግሞ ቀረ ማለት ነው። አሁን ደግሞ እሷ ስወጣ እኔ ሳይገቡብኝ ብዬ ሲቀጥል ዳያስፖራ ልገባበት ነው አሁንና እንግዲህ ታውቃላችሁ የመዳም ቅመሞች የገጠር ልጅ ሁላ አንመስልም። ከዛ ስንመጣ በቃ ልክ የመዳምን ቤት ካልመሰለን የምንለው ነገር ስላለ እንደዛ አርጌ አስድቼ ላስቀምጥላችሁ ልጠብቃት ነው እላችኋለሁ። ያው ዳያስፖራ ሊገባበት ስለሆነ ነው እንድማጸዳው እላችኋለሁ። መዳም ቤት እንኳን በስመንጃ ትቻላል በጨርቅ አርጌ ነው የምገራግረውና ይሄ ግን ጅል ነው ታውቃላችሁ። እዛ ግን ቆንጆ ነው ቀለማቸው። ይሄ የውሃ ቀለም የሚባለው ገባችሁ? የውሃ ቀለም የሆነ ነገር ነክቶት እንዲህ ብትወለሙሉት እሺ አይላችሁም፣ ይላጣል እንጂ አይለቅም ማለት ነው። የነካው ነገር ያው መቼም ዝም ከማለት ይሻላል። እንደገና ደግሞ መልቀቅ ያለበት ይለቃል ብዬ እንጂ ማለት ነው። ያን ያክል አይጸዳላችሁም። እና እናንተ የምመክራችሁ ደከመኝ አዲስ ቤት የምታሰሩ ማለት ነው የፕላስቲክ ቀለም አስቀቡ። ከሻላችሁ ሁሉንም ክላስ፣ ካልቻላችሁ ደግሞ በተለይ ሳሎናችሁ ፕላስቲክ ቀለም አስቀቡ እና ኪችናችሁም ማለት ነው። በቃ ፕላስቲክ ቀለም ከተቀባ እንዲህ አድርጋችሁ በውሃ ፎጣችሁ ነው አድርጋችሁ እንዲህ ስታረጉት ላጥ ብሎ ነው የሚለቀው ማለት ነው። ውሉ ይላል። በቃ በቀላሉ ታጸዱታላችሁ ማለት ነው። ያው ውድ ነው፣ ፕላስቲክ ቀለም ውድ ነው። ምክንያቱም በውሃ አይደለም የሚበጠበጠው። ይሄ አንዱ ዕልበ በውሃ ተበጠበጣለ አገር ይቀባላችኋል። ይህችን አንዱ ዕልበ ሊቀባት ይችላል። ሲቀጥል ርካሽ ነው የሚሸጠው ማለት ነው። የተሻለ ነው ያኔ ከዚህኛው። ይሄኛው ግን የሚበጠበጠው የፕላስቲኩ በቤንዚን ስለሆነ ብዙ ቤንዚን ሲጀመር አይደረግበትም። ትንሽ ነው ያው ቀጠን ለዘግል ብቻ ነው እንጂ ብዙ አይደረግበትም ማለት ነው። ራሱ ብቻ ነው የሚቀባው። ኖርማሊ ተበጥቶ እንደመጣ ይልበው ማለት ነው። እንደዛ ስለሆነ ብዙ አይቀባላችሁም። ከመሆኑም ጋር ግን ወርቃችሁ ተንስታችሁ እሱን አስቀቡ ነው የምላችሁ። አሁን እኔ ለእንግዳዋ እያጸዳሁላት ነው እላችኋለሁ። ግን አሳዘነችኝ ወላሂ፣ ያ አላህ ወላሂ ነው የምላችሁ አሳዘነችኝ። ለምን አሳዘነችኝ ታውቃላችሁ? አሁን መተን ቶሎ ነው ቤተሰብ ጋር ማረፍ ምናምን የምንፈልገው እና ቤተሰቦቻችንን ማየት ምናምን ነው የምንፈልገው እና እሷ ግን እንደዛ አልፈለገችም። ሀቂቃ እኔ እንጃ ቤተሰብ ባይኖራት ይሁን ችግሯን አላህ ባለም። እንግዲህ ስንመጣ ደህና ሰው ከሆነች ልታወራኝ ትችላለች። ያው ግን እኔን ያገናኟት በፊት የምናውቀው ነበር። አብረን የኖርነው ሳውዲ እያለን መርሳ ነው የምንኖረው። መርሳ ስበር ከሰማችሁ ማለት ነው። ለእሱ የእሱ ዘመር መሰለችኝ። ደውላ ኮምቦልቻ በምታውቀው ቤት ኪራይ ያፈላልግልኝ፣ እኔ እዛ መምጣት አልፈልግም፣ ቤት እዛ ነው አገሯ እና ኮምቦልቻ በምታውቀው አፈላልግልኝ ቤት አንድ ክላስ ቤት ብላው እሱ ደውሎልኝ ነው ማለት ነው። አጋጣሚ ደግሞ እኔ ወጥታ ነበር ማለት ነው። እንደድል ሆኖ ብስ
እና ለእሷ እያጸዳሁላት ነው እንዳይደብራት ማለት ነው። ከሳውዲ መታ ተዝጉርጉሮ ስታየው ያው እንዳይደብቅ ቆንጆ ክላስ ናት በመሰረቱ ባሳያቸው የምታምር ናት። ግን ያው ልጅ ስለነበረች ትንሽ ቆሻሿል። ዋናውን ላስተካክልልን ነው እላችኋለሁ። እና አሁን እኔም ቤት አንዴ ሳውዲ የሚሄድ ነው የሚከራየው፣ አንዴ ደግሞ ከሳውዲ የመጣ ሴት ስለሆነ የማከራየው። እስካሁን እኔ ከመጣሁ የሚከራዩት በቃ እዛ ሀገር የደረሱ ናቸው። ነቢያም እንደዛ ነበረ መልሳ ያለች ያባለፈው የወጣችው ከውጭ መጣች ናት። እዚህ ሱቅ ከፍታ ነበረ። ያው የሱቅ ኪራይ ከፍዬ የቤት ኪራይ ከፍዬ አላወጣኝም ብላ ወጣች ማለት ነው። ያው ስራው ትንሽ ደካማ ነው። ደህና ሰፊ ወረት ከሌላቸው ባለፈው ነግሬያቸዋለሁ ትንሽ ይከብዳልና ይቺ ደግሞ እንግዲህ ምን መስራት እንዳሰበ ያላቅም እዚሁ ያኔ ተከራይታ ከሆኑ ራሷን መቻል ያሰበችው ማለት ነው። ቦታ ገዛለሁ ኮምቦልቻ፣ ስለዚህ እዚያው መከራየት የምፈልገው ነው ብላለች አሉ። አሳዘነችኝ፣ ለህናዝም አሳዘነችኝ። ምስኪን አስባችሁታል? ከብቸኝነት መታ ብቻዋን ልኩን መወሰን ያው ትንሽ ከባድ ነው። በራሴ ስታንዳርድ ስላየሁት አሳዘነችኝ ማለት ነው። እኔ ተውትና ብቻችሁን መቀመጥ እንደመጣሁን አሁን እናቴ ጋር እስከምሄድ እህቶቹ ጋር ነው ያረፍኩት። ከዛ በኋላ ደግሞ እናቴ ጋር ወር በላይ ቆየሁኝ። ከዛ ደግሞ እህቶቹ ጋር ወር በላይ ቆየሁኝ። እንደዛም ሆኖ በቤት ህግ ብቻዬን ለመግባት እንደዚህ እንደከበደኝ ታውቃላችሁ። ያኔ በፊት ልምዱ የለኝም። እሷ እንግዲህ ወላሂ አለ እኔ ልምዱ ስለሌለ ሊሆን ይችላል። እኔ ተማሪ ነኝ ከእናቴ ቤት እዛ ብቸኝነቱ አዲስ ሆኖብኝ የኖርኩት። ከዛ ሁለተኛ መጥቼ ባዶ ህግ ሲሉ በጣም የከበደኝ ተውትና ኪራይ የራሴ ቤት ማለት ነው። እና አሁን ያቺ ልጅቷ እንደዚህ ብላ ስልክ እንጃ ያው ትንሽ እንትኗን መረዳት አይከብድም። ያለ የሆነ ሐዋሏ ሲገባ አሳዘነችኝ። እንግዲህ ካሰብኩትም ውጭ ሊሆን ይችላል ብቻ እንዳይገዛት ከዛ ሀገር ስመጥ ግን ድንግርግር የሚለው ነገር አለ። ያው ጠንካራ ናት እንግዲህ አለ ያገዘን ያው እንግዲህ ወይ መልሳ መሄድ አስባ ሊሆን ይችላል። እንግዲህ ስመጣ እሱን አብረን እናወራ ይሆናል። ያው ግን እንደዚህ ሳስበው አሳዘነችኝ ማለት ነው። ለማንኛውም ያው እንግዲህ እኔ እንከባከባታለሁ፣ ችግር የለም በአቅሜ በፈቀደ ማለት ነው። አብሽሪ አብሽሪ፣ እኛም ስደተኛ ነን ምናምን ብዬ እንከባከባታለሁ እላችኋለሁ። እና ዳያስፖራ ሊገባበት ነው እኛም ቤተሰቧ። ስለዚህ በደንብ እናጽዳ እልሻለሁ። ይህን ይመስላል ማለት ነው። ለፈለኩባችሁ ቤተሰብ እያበረታታችሁን የሰራ ሰላም ቢያችሁ ላሳችሁ። ዛሬ ካሜራው ሩቋት አልሰሯ አሁን እንግዲህ ዲሃ መዲራሁት ይሄን ሱሪ የሚመስለው ልጅ ስለሆነ የኛ ቤት እንዳለ አቧራ ሆናል። የኔ ዲኮር አጤናችሁ ባችሁ ደህና ናችሁ ባችሁ ወንድ ነኝ ብራዘር እንዳልመስላችሁ ሲስተር ነኝ ባችሁ ሲስተር ባችሁ ልንካው ነበር የምትለው መስኮት ላይ ሰቅሌባት ነው ስልኩን ማለት ነው። እና ጋይስ እስኪ ቁጭ በይ። ይሄን ይመስላል እላችኋለሁ የዛሬ ወጋችን። ወግ ሆንባችሁ። በተረፈ ግርታ እያበረታታችሁን ኢንሻአላህ ተዓላ በሌላ ቪዲዮ እንመጣለን። አበረታቱ ማለት ነው። አበረታታችሁን አትርሱ ጋይስ። የሞተ መላቆች ብላችሁ ተጣሉ። እናንተ ነገር አንዳንድ ሴቶች አላችሁ ካነጋገር፣ ካረጋገጥ፣ ካረማመድ፣ ከእንቅስቃሴ ቀንጥ የምታዋጡ ማለት ነው። እና እናንተ እንደዛ ወደ ክፋት እንዳወስዱት እንግዲህ እናንተ ፈታ ለማድረግ ነው። ባቅኔ ቀበጥ ነው እንጂ ሲጀመር መቅበጥ ማንችልበት እናንተ በቃ እንትን ያለለም እኔ ተፈጥሮ አይደለም መቅበጥ። እንደዛ ብላችሁ ሰዱት እና ጽዳት የዳዝድበት ይሄን ኮተቴን ትይጌ ልዝለልበት እላችኋለሁ። ደከመኝ ሙቀት ነው ኮምቦልቻ ላይ ያፈነኝ ነው ንቃሉ ያው ሸቀል ላድርግ የሚያክል ጉብዝና ካሳየኋችሁ ነው የምላችሁ። በተረፈ ኢንሻአላህ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላህ ወበረካቱሁ።